ሰላም እንዴት ናችሁ? ከኤሌክትሪካል ቴክኖሎጂ ነው ዛሬ ይዘንላችሁ የመጣነው። እንግዲህ እዚህ ጋር የዳቦ መጋገር ይታያል። እኛ አብዛኛውን የቦርድ ጥገናን ብንሰጥም ያው ኤሌክትሪካል ሁሉም ነገሮች ኤሌክትሪክ ስለሆኑ ኤሌክትሪካል ኮምፖነንት ስለሚኖራቸው በተመሳሳይ ስሪት ስለሚሆኑ ይህንን ጥገና እንሰጠዋለን ማለት ነው። ስለዚህ የዳቦ ምጣድ ምን ሆኖ ነው የሚለው ከመጀመሪያ ጀምሮ ቼክ ከማድረግ ጀምሮ እናየዋለን ማለት ነው። ስለዚህ እዚህ ጋር የሚታያችሁ ስዊቾች አሉ። እዚህ ጋር የራሱ የሆነ ቫሪያብል ሬዚስታንስ የሚሰጥ የሆነ እንደ ፖቴንሺዮ ሜትር ያለው አለ። እዚህ ጋር ስዊች አለ። አንደኛው የላይኛውን ቤት ማብሪያ ነው። ይሄ ደግሞ የታችኛው ቤት ኦን ኦፍ ስዊች አለው ማለት ነው። ስለዚህ ይህንን እንዴት አድርገን እንጠግነዋለን፣ እንዴት አድርገን እንሰራዋለን የሚለውን እናያለን። መጀመሪያ ወደ ሙከራውና ወደ ፍተሻው እንሄዳለን ማለት ነው። እሺ አሁን እዚህ ላይ መጀመሪያ ምንድነው ከየት ነው የምንነሳው? መጀመሪያ ከሶኬታችን እንነሳለን ማለት ነው። ሶኬታችን እሱ ነው የሚለውን ሁሉ ቼክ እናደርጋለን። በመልት ሜትራችንን እናዘጋጃለን፣ ዝግጁ እናደርጋለን። ከዛ ኮንቲኒቲ ላይ እናደርግና መልት ሜትራችንን ኦን እናደርጋለን ማለት ነው። ስለዚህ አሁን ይህ መልት ሜትር በመጀመሪያ ቼክ እናደርገዋለን። ይቆጥራል፣ ይሰራል ማለት ነው። ስለዚህ አሁን የዚህኛው መገናኘቱን አለመገናኘቱን ቼክ እናደርጋለን። ያነባል። ስለዚህ አሁን ምንድነው የምናደርገው? ቀጥታ ወደ ሶኬታችን እንሰካለን ማለት ነው። ሶኬታችን እዚህ ጋር ፖዚቲቭ ያለውን እናይና እንሰካዋለን። ሰክተነዋል። እሺ አሁን ምንም አይነት ነገር አያመጣም። ስለዚህ ምንድነው የምናደርገው? እዚህ ጋር ስናደርገው እዚህ ጋር መብራት ነበረበት፣ አይበራም። እሺ እናዞራለን። የሚበሩ መብራቶች የሉ፣ ይጠፋል፣ ይበራል፣ ግን እንትን አይልም፣ በስተክል አይሰራም። ስለዚህ ውስጡን ከፍተን ወደ ማጸዳዳት እንሄዳለን ማለት ነው። ለኤሌክትሪክ ዋናው ጸር በተለይ በራሮች እና ጥቃቅን የሆኑ ተዋሲያኖች ስለሆኑ እነሱን በማጸዳዳትና በማስተካከል ሁሉን ነገር ጽድት በማድረግ እንሄዳለን ማለት ነው። ስለዚህ አሁን ይህን ይመስላል ማለት ነው ውስጥ ያለ ኮምፖነንት። ይኸው እንደምታዩት እዚህ አካባቢ የቆሸሹ በረሮች አሉ። እነሱን እናራግፋል። በረው በጣም ብዙ ናቸው። እንግዲህ ረጅም እድሜ ሆነ ቆየ ዳቦ መጋገር ይመስለኛል። ስለዚህ እነዚህን ኤሌክትሪክ ኮምፖነንቶች እናጽዳዳና እንሞክረዋለን። እዛ በመከተል ይሰራል አይሰራም የሚለውን እናያለን ማለት ነው። እሺ አሁን ይህን ወደ ማጸዳዳት ነው የምንሄደው ማለት ነው። ስለዚህ መጀመሪያ ይህ እንዲያብራ እንለግታለን ማለት ነው። ያብራ ሙሉ የሚችለው ሲዳራሳያችሁ ከዚህ ጋር ሶኬት አለ ማለት ነው። ይህ ይመጣል። ከይህ ቀጥሎ ወደ ምንድን ነው የሚገባው? ወደ አንደኛው ወደ ኮይል ነው የሚገባው። አንደኛው ደግሞ ወደ ስዊች አድርጎ ከዛ በኋላ ስራውን ይችላል። ስለዚህ አሁን እዚህ ጋር ከዚህ ሶኬት እዚህ ድረስ እሳት ይደርሳል የሚለውን ይህንም እሳት ይደርሳል የሚለውን መጀመሪያ ቼክ እናደርጋለን። ኮንቲኒቲ ላይ እናደርጋለን ማለት ነው። መልቲሜትራችንን ኮንቲኒቲ ላይ ካደረግን በኋላ ቀጥታ ወደ ምንድን ነው የምንሄደው? ወደ ፍተሻው እንሄዳለን። ሶኬታችን ይሆንና ስለዚህ አንደኛው ገመድና የዚህኛው አንደኛው ይሰተናል የሚለውን ቼክ እናደርጋለን። እዚህ ጋር አንደኛው እንይዛለን። አንደኛው እሺ እንቀይራለን። ይሰጠናል። ሶኬቱ ትክክል ገብቷል ማለት ነው። እሺ በሚቀጥለው አንደኛውን ተርሚናል እናያለን ማለት ነው። አንደኛው ተርሚናል ወዴት ነው የሚሄደው? ወደ ስዊች ነው የሚሄደው። አንደኛው ተርሚናል ማለት ይሄኛው ነው። ወደ ስዊች ማለት እዚህ ውስጥ ነው፣ እዚህኛው ውስጥ ነው የሚገባው፣ እዚህኛው ፓርት ጋር ነው የሚገባው። አንደኛው ግር ደግሞ ይሄ ግር እዚህ ጋር ነው የመጣው። በድጋሚ እንለካው። ይሄ ግር
ይኸው የቆጠረ የሚሰራል። ይሄኛው ግር ደግሞ ወደ ስዊች ነው የሚሄደው። ስዊች የት ነው ያለው? እዚህ ውስጥ ነው። ይኸው ይሰራል ማለት ነው። ስለዚህ ፉል ሰርኪት ነው ማለት ነው። ስለዚህ ይሄንን እንትን በማጸዳዳት በመጀመሪያ እንሄዳለን ማለት ነው። አምፖል ሲግናል አምፖል ነው። አንዳንዱ ተርሚናል ነቀሉልን ከሆነ እነከለ ወደ ማጸዳዳት እንሄዳለን። ኮሮዥን እነዚህን እንትኖችን ሊያጠቃቸው ስለሚችል ማለት ነው። ስለዚህ እንነቅላቸዋለን። እንደዚህ እናጸዳዳቸው ነው። መልሰን እንገጥማቸዋለን። እዛ በመቀጠል አንደኛውንም ተርሚናል በተመሳሳይ ሁኔታ ቼክ እናደርገዋለን። አሪፍ ላይ ነው ያለው፣ ንጹህ ነው ማለት ነው። ስለዚህ ይህንም መልሰን እንተወዋለን ማለት ነው። ስለዚህ አሁን ወደ ምን እንሄዳለን? ወደ ሙከራችን እንሄዳለን ማለት ነው። እሺ አሁን እንግዲህ ይህን ይመስላል ማለት ነው። ስለዚህ ቼክ አድርገናል፣ ኮንቲኒቲ እንደሚሰራ ቼክ አድርገናል። ስለዚህ አሁን ምንድን ነው የምናደርገው? ወደ ቼክ ቴስት እንሄዳለን ማለት ነው። መጥቷል ማለት ነው። እዚህ ጋር አሁን አምፖል በርቷል። እዚህ ጋር እንደሚታያችሁ ከሆነ ይኸው የበራሽን በርቷል ማለት ነው። በተመሳሳይ የአንደኛው እዚህ ጋር እንደምታዩት በርቷል። ኦፍ ኦን በርቷል ማለት ነው። አሁን ምንድን ነው የምናደርገው? ሙቀቱን ነው ቼክ የምናደርገው። ይመጣሉ እዚህ ጋር ስዊቹ ችግር አለበት ወይ የሚለውን ነገር ያንዳንዱን እናያለን ማለት ነው። ኦቨናችን በርቶልናል ማለት ነው። ሰርቷል ማለት ነው። ስለዚህ አሁን ይህ ምንድነው የመቆሸሽና የመበላሸት ውስጡ በጽዳት ባለመያዝ የሚመጡ ችግሮች ናቸው። ስለዚህ ይህን ኦቨን አሁን ውስጡ ሙቀት አለው የለውም ደግሞ የሚለውን ደግሞ ሌላ እንደገና ቼክ የምናደርጋቸው ነገሮች አሉ ማለት ነው። ስለዚህ አሁን ይሄኛው ይሄ የታችኛው ነው እዚህ በኩል የምናየው። ከዛ ደግሞ አንድ ከላይ አለ። ከላይ እዚህ ስር አለ አንድ እዚህ ስር የምናየው ደግሞ እንትን አለ ማለት ነው። ምንድነው የምናደርገው? መጠቀቅ አለብን ማለት ነው። ስለዚህ ውሃ በማድረግ ሞቋል ማለት ነው። በጥንቃቄ እንግዲህ መሞከር አለብን። ስለዚህ እዚህ ጋር ስቶቭ ሰርቷል ማለት ነው። ሰርቷል ማለት ነው። ስለዚህ ዛሬው ይሄንን ይመስላል እንግዲህ ሰርቶልናል ማለት ነው። ስለዚህ ከኤሌክትሪካል ቴክኖሎጂ እንግዲህ ብዙ አይነት ቦርዶችን እንጠግናለን፣ እንሰራለን፣ እናስተምራለን፣ እናሳያለን ማለት ነው። ስለዚህ በዛሬው ደግሞ ይሄን ከቦርድ ውጪ የሆኑ ኤሌክትሪካል ግን የሚጠቀሙ የሆነ አንድ ዲቫይስ መጥቶልን ማለትም አንድ ዳቦ መጋገሪያ መጥቶልን እንግዲህ በሚገባ ጠግነነው አጽድተነዋል ማለት ነው። ስለዚህ በተመሳሳይ ቪዲዮ እስክንገናኝ ድረስ ቸር ይሰንብቱ። ቴንክ ዩ